ተስፋ የሚያስቆርጥ ስራ እኮ ነው ያሁኑ። ምንም እንደ አንቺ ተንጠላጥል ለምን መሰለሽ ያመጣው ስራ በአንዱ ሳይዝ ብቻ የምትሄጅበት ስራ ነው። ከሁለቱም የመጣ ሳይሆን ከአንድ ብቻ የመጣ ነው። አለዛ እኮ ነው ከባድ የምር በስማ እኮ። እንደዛም ሆኖ ጥፋቱን አለማመኑ፣ ጥፋቱን መሸፈኑ፣ ጥፋተኛ ሆኖም ጥፋተኛ እሷን ማድረጉ እኮ ነው የሚደብረኝ። ደግሞ በካሜራ ለመጣሽ ይላታል። አንቺ ይሄዳል፣ እሱም ይሄዳል። ብቻ ይችን ልጅ ነው እነሱ ሊያስጠቁሩት የፈለጉት። ምን ያለ እኮ እሱ እኮ መጀመሪያም ብሏል። ላይፌ ከአሁን ዳ ፍራይ ቤት ነው ብሏል እኮ ፕራይቬት ነው ማደርገው ብሎ የለ እንዴ? እሱ እኮ በካሜራ እንድትመጣ አይፈልግም። ሀይሚን ብትሆን ይበላታል። እሷ ጋር ግን እየሳቀ ነው ቪዲዮ እንትን ያለ። በኢየሱስ ስም አንቺ ጣረ የፍርድ በጣም ይሄ ሰው ነው እንዴ? ያጎረሰ እጅ የሚነክስ ሰው ነው ይሄ? በኢየሱስ ስም ብቻ የሚታሳዝረ ይችልኝ ነች። እኔ ግን እሙዬ አንድ ነገር ይቅርታ አድርጊልኝና ማለት ነው በጣም ወንድሞች ርቺ የቅድም ምንድን ያል እርጉዝ ናት ወለሹ ሲታስጠላ በእግዚአብሔር እኔ አላቅም ፈጣሪ እሱ እኮ ማለት ነው እንትና እኮ እሙዬ እኮ ተናግራለች። እሙዬ ያቺ የቤሩቷ ሀያሜ ጋራ እሱ መለያየት የፈለገ ሀያሜን እንደዚህ አስቀይሞ ሀያሜ ከህይወቱ እንድትወጣ እኮ እያደረገ የሆነ ስታት ስላለ እኮ ነው እዛ ጋር ገብቶሻል? ማጨጠች ከይወ ልክ ነው። የሆነ ስማ አለ የሆነ ለእሷ እኮ በጣም ነው የሚፈራው። ለዚች እኮ ለዚች ለእርጉዟ በጣም ይፈራታል እኮ አያወራትም። አይ በጣም እኔ እሱም ብሆን ሚስጥና የሚባል ሀገር የምታወጣ ነው። ሌላ ምንድን ነው? ሚስቶጅ ሰው ጋር እኮ ነው የምትጨቃጨቂ። ሀይሚና ብሩክ ስለሚዋደድ የሚጨቃጨቁት ገባሽ? ውዴ ልንገርሽማ ማለት ነው እዛ ጋር ዲኤንኤ የወጣ ቀን ማለት ነው ይሄ ልጅ የሱ ከሆነ ምን አድርጎ ነው አይኗን የሚያየው? ስለዚህ ከሆኑ ነው አሚን አስከፍቶ ከህይወቱ ሊያወጣ። እቺ ሴትዮ የሚያመጣ ያለ ምክንያት አይደለም፣ ወደሽም ጠላሽም። ያንን ቆሻሻ ሳያጸዳ ማለት ነው ሌላ ቆሻሻ አንቺ ትጨምሪያለሽ። አሁን ልብስ ሲጠራቀምብን ማለት ነው ባረያስ ብዙ መከራ ውስጥ ያለች ቋይሜ እኔ ግን እሙዬ ምን እንዳናደደኝ አንድ ነገር ልንገርሽ እኮ ለምን ወንድሞቿ ጸጥ አሉ? የእሱ ወንድሞች እንደዚህ እየወጡ እነሱ እንደ ድሮ ሲራ ግን እህቷ እኮ ደግሞ እህቶቿ አሏት፣ ወንድሞቿ አሏት። እኔ ስወጣ ደግፉ እዛ እኔ ራሴ ሆኜ ነው የምወጣው፣ እናንተ ለእኔ ብላችሁ ሰውን እንዳትናገሩ ብላለች አሉ። አይኮ ወይሱ በቃ ይሻላል። ከዛ ወንድም ኤፍሬም ራሱ የወደቀች ቀን የታመመች ቀን ሰው ስጠይቀው እኛ ብዙ ነገር አትራጌቲ ከዶሱ ናት ማጫጌቲ ኦቲ ቤከታ ኦኬ አውሪ ማርቲ አውሪ። ምንድን ነው ያለችው? የኔም ቤት ቪዲዮ ነው የምታወራው። አውሪ አንቺ አጥፊ ነው የምትለው። እንዳታጠፊ ቆይ እኛ እናወርዳለን። ኧረ አጥፊ አይደለም ሌሎችም አሉ ጨምሪ እያለች ነው። እና ማን ሰላም አለች እኮ እናቴ ሰላም አለች። ቀብራራ ምና ጢምቦች እንትና አለች፣ ዝናሽ አለች። ማናት ዝናሽ ነኔ ወይኔ አይደለችም። የአንቺ በኢየሱስ ስም ማን ነው አንቺ? እንደዚህ እስከምትሆን ለምን ትጠብቃላችሁ ብሎ እንዳትገቡ እኔ ነኝ የምጨርሰው የራሴን ጉዳይ ነው የምትለው። በቃ በራሷ ሁሉንም ነገር ተቋቁማ ማውጣት ነው የምትፈልገው። ሰው እንዲረዳት አትፈልግም አለች። ኦኬ እኔ ጀግና እንጂ ለጋሽዬ ራሱ ፊት ለፊት አይደል እንዴ ለእኔ ብለህ እንዳትጣላ። ልክ ናት፣ ስማርት ነች። በራሷ ሁሉን ነገር መቋቋም የምትችል ጀግና ሴት እኮ ነች። አንቺ ማንም የማያስፈልጋት የሴት ወንድ ነች። በቃ ሙሉውን ነገር እኔ አልፈለግም እኔ ራሴ አውቃለሁ አለችን እና ግን አሟታል። አሁን እየተሻላት ነው አለች ልጅቷ። ኦኬ ግን እኔ ማለት እኔ አላውቅም። አንድ ላይ ምናምን ሆኖ ሴጣን የሶስት ቤት ይመጣል። ብቻውም የቀነሳ ይመጣል ታውቂያለሽ። ከአሁን ደግሞ ከዚህ ባሰ እኮ ነው የሚመጣው። ችበት ቤት ለምን እንደ ውጭ ባስት እኔ በቃ ሳይኮራረፉ በጓደኛ በቃ ዝም ብሎ አለ አይደለም በፍሬንድ ማለት ነው ተራርቆ
የባሰ ነው። ሀይሚ የምታለቅስበት ጊዜ በጣም ሰፊ ነው። ለምን መሰለሽ? ከሱ ጋር ከታረቀች እሱ ለምን የሴት ጅኒ መጥቶታል። ልጁ ከቆሻሻ ቦታ ነው የሚያነሳው፣ ከንጹህ ቦታ አነሳ። ደግሞ እኮ ትራፊ እኮ ነው የሚለቅመው። የማንን ዝንብ ማረፊያ ነው እንጂ የሚያመጣው እንጂ እሷማ እንዴ ብላለች። የማንም መናሪያ ምንድን ነው ያለችው? የማንም መናኸራ ነው። የማን የመቼ ምንድን ያለች? የምን ማረ ትራፊ ነው የሚያመጣው። ምን እዚህ ጋር ድብቅ ነገር እኮ የለውም። አሁን አስበሽዋል? ያ ልጅ ከእሷ ጋር የሰራው ከዚች ልጅ ጋር የሰራው አሁን ከመጣችሁ ጋር የሰራው ቪዲዮ እሱ ትንሽዬ ልጅ ነው። የዛ የትንሽዬው ልጅ ትራፊ እኮ ነው ያመጣው። ልጁ ራሱ አላገኘም እንጂ እሙዬ የእንትኗን ቦታ ሆቴል ላይ የሰራችበትን እንትን ማለት ነው። ሰው እንዳታወጡ ብሎ የሆነ ቤት እንደውም ተደብቆ ፎቶ ተልኮልኛል። እኔ ጋ አምጪ በእግዚአብሔር የሷ ፎቶ ማለት ነው። እሙዬ በቁምጣችን ቀጭኗ ቁምጣ ለኔ ላኪልኝ ለኔ። አንዱ ደግሞ እግሩን ካልሲውን እሷ ላይ አድርጎ በእግሩ ካልሲ ለብሶ ይሄኔ ብሩኬ ይሆናል እንዴ አልነኛ ማበስማ። ኧረ በኢየሱስ ይኸውልሽ ላኪልኝ፣ በውስጥ ላኪልኝ፣ በእግዚአብሔር ላኪልሻለሁ። በእውነት ፎቶውን አውርጄ ልክልሻለሁ። እሺ ከየት ነው ያገኙት እነሱ? ኢንስታግራም ላይ ነው ወይስ እኮ እሷን ተስፋ አስቆርጦ ከህይወቱ ለማስወጣት እኮ ነው ፍላጎቱ። ሁላችንም ነው እንጂ ሀቺና ኤራ ይዲ ያጋበና እንትና ከስሪ ኦሊስ እሺ ይዋስ ታርባ ከሬቦ ባሽ ናና ይሄ የብሩኬ እግር ይሆናል ብለን በቃ እኔ ሰው በውስጥ ልኮልኝ እናታለ ብሩኬ ነገር ላኪልኝ እኔ አውቀዋለሁ። አሁን ከገስት ስወጣ በእንትን ልክልሻለሁ። ላኪልኝ በውስጥ ላኪልኝ። ገንዘብ ምትመስል ምን እንደምትመስል ላኪን አልጋ ላይ የተቀመጠች ምናምን አላት አሉ አለ እሱ እኔ ጋር አለ። ቆይ እኔ ያንን ልክልሻለሁ። እሱ እኔ ጋር አለ አልጋ ላይ ምናምን የተቀመጠችውን ቆይ አሳይሻለሁ። አሁን በኢየሱስ ስም እስቲ አራኛንም አሳይ። በስድስት በቁመት አድርጌ እንትኑን የማንንም ማረፊያ እያመጣ እዚህ በኢየሱስ ስም ቆሻሻ ነው። ግን እኔ በስራ ነው እንዴ የተወለድኩ አልኩት እኮ በኮመንት ላይ እግዚአብሔር አምላክ ይቅር ይበለኝና በስመ አብ ወወልድ ወመንፈስ ቅዱስ። ይኸውልሽ ይቺ ሰው ነው ኦሮ ነው። በኢየሱስ ክርስቶስ ፊልተሩ ጡትሽ እንዴት ትልቅ ነው! በኢየሱስ እቺ ሰው ምን እንዳደረጉ ኢየሱስ ትናንት የተለቀቀ ዘፈን ላይ አይተሽዋል? አንቺ እዚህ ጋር አሮጊት አይደለች እንዴ? አሮጊት እኮ ነች። ትናንትና ፊልተር እኮ ነው ያሳመራት ከሱ ጋር። እኔ ልጆቼ ወለድኩት እችት ይሄ ፊልተር እኮ ሰውን እንደው ይህችት ይሄ ብሩክ ይሄ ዘፋኙ እኮ ኧረ ብሩክ አይደለም። ይሄ ዘፋኝ ነው። ሴፉ ፋንታው ላይ ቀርቦ ነበር። ይሄ አይደለ ያውቃለሁ። ይሄ ነው ብሩኬ። እቺ ደግሞ እቺ ልጅቷ ሃይሚና እናቴና ፎርፐለን አርገው ልጅቷ በጣም አስመሳይ ናት። እግዚአብሔር ምን ያይ ማን አስመሳይ ናት። ማ እናቴና ሃይሚ ፎርፐለን ያቂ አጃሉ ብሩኬና እሱን ያስቀመጠችው በብሩኬ እናትና ሃይሚና ሃይሚ ፎቶና አርጋሊ የታለች ግብን አሁን ፎቶ ቦታ እኔ ሙያ እሱ ዳይፐሮች እየወጡ ሃይሚን እንደዚህ ሲረግጡ ተዋታት። ግማታን ብቻ ነች እቺ ቆሻ ይዋት እስቲ አካውና ራሱ ሲያስጠላኩ እሱ ግን እምብርታቸውን የተነቀሱና ይወዳል። እንደዛ አይነት ሴቶችን ይወዳል። እና ቄጣቸውን ጡታቸውን አሳይቶ ሜዳ ላይ በቃ ጡት ሲያቅፋቸው እሱ ሲያቅፍ ሴት ሲያቅፍ በደንብ ጡት ነው እንትን ብሎ
በኢየሱስ ክርስቶስ እውነቴን ነው። ቁስ ነው የሚያየው። ይሄ ቆሻሻ ነው። ይሄ የወረደ ቆሻሻ ወረደ። እሙዬ ስሚኝማ፣ እግዚአብሔር እሱ ከሀይሚ ጋር ስለሆነ ነው እንጂ ልጁ ተበላሽቶ ነበር። አሁንም ታያለሽ፣ አመት ሳይቆይ በኤችአይቪ ኤድስ ካልተያዘ በጠሬ ችትና ደግሞ በጠሬ እናሳያችኋል። በጠሬ ችት በጠሬ የታለች ብዙዎች ነው ያሉት እኮ ብትሄጂ እኮ ማለት ነው። በጠሬ ችትና ምን ትመስላለች? የተላቀች ዶሮ ነው የምትመስለው። የተላቀች ዶሮ ነው ግን እንዴት አድርጎ ነው ግን? እሱ ግን ክፍት ነው የሚወደው ብላለች አሚ። እቺ ደግሞ ኬት ነው ያገኘሻት? ሙዬ አፋ ውስጥ ልገባ ያለ ልጅ ሶስና አይደለችም እንዴ? አይደለም፣ የሀረሯ ናት። አንቺ እሷም እኮ ትልቅ ሴትዮ ናት እኮ የሀረሯ ማንጋ ሊገባባችኛ። ሶስናንማ ስሟታል እኮ። አዎ ሶስናንማ ስሟታል። በሷ ፊት አምጥቶ በኢየሱስ ስም አዋርዳለች። እሷ አታውቅም እንጂ ሀይሚ በጣም ንግግሯ በጣም ነው አዋርዳል። እሷ አታውቅም። እግዚአብሔር የኔጅ አንበሳ ናት ሀይሚ። እሷ አሁን ቶሎ መውጣት አለባት። የመጣ ጊዜ ሸክሽኳታል። ሰላምን በይ፣ ዝናሽን በይ፣ ወንጀለኛም በይ። እነዚህ ሶስቱን ሸክሽኳቸዋል። ወንጀለኛዋ ታስታውቃለች በአፏ በኩል። አረ ሰላምንም ሸክሽኳታል። ዝናሽንም በደንብ ነው የሸከሸካቸው። ሶስቱ ነው ወንጀለኛ። ሁላችሁ እኮ ድብቅ ናችሁ እኮ ውስጥ ያለ ፍርድ እኮ አያወሩም እኮ እነሱ ከካሞቹ ናችሁ። በእናታችሁ ተማደዱ። የሴት ወረደች ፍትህና ሁላችሁ ያግቡ ልጅቷ ግን ሀይሚ ይልቀቃል። ዛሬ በሰማችሁ በአናን ቤት ማለት ነው ከሰማችሁ በቃ ሀይሚ በቃ አለች በቃ አላት ብዙ ኦዲየንስ በቃ ለእሷ እየቆመ አላት። እንደሱ እየወረዱ ማለት ነው እነዛ 15 የማይሞሉ አንድ ነገር ሳየው ውሸት አያወሩም። እንደሷ ጀግናዎች መቼም አያወሩም። እውነት ደግሞ አንድ ነገር ያየው ማለፍ ያልወድም እኛ በቃ ሄዳለሁ። እነሱ ራሱ መሰከሩ። ነገኒ እንትና ድሮ እኮ ለብሩኬ ነበር የምትቆረቆረው አይደለም? ማናት እታየሽ ራሱ በኢየሱስ ክርስቶስም ከኢትዮጵያ ነው ለካ ማለት ነው። ኧረ ኔትወርክ የወጣ እኮ አሁን ተመለሰ። አሁን ተመልሷል። ታባርኩላት እናንተ አይደለም ኔትወርክ ቦታ ቀይሬ ነው። ዋይፋይ ነው፣ ችግር የለውም። ታቷል። እስቲ አሳይ